ይህንን ትኩረት የሚያስፈልገው መልእክት ለሌሎች እያጋራችሁ እስከ መጨረሻው ድረስ ተከታተሉ። አሁን ላይ በቲክቶክ እና በቴሌግራም ግሩፕን በመክፈት የቤትና መኪና ኦንላይን ዕጣ እናስቆርጣለን የሚሉ በመቶዎች የሚቆጠሩ እየተበራከቱ ይገኛሉ። እነዚህ ግለሰቦች የሚያስቆርጡበት ቤትም ሆነ መኪና እንዲሁም ደግሞ የሕግ ፍቃድ የሌላቸው እንደሆነም ተደርሶበታል። አብዛኞቹም ሰዎች ገንዘባችንን ተበላ ሲሉ እየተደመጡ ይገኛሉ። ታዲያ ግለሰቦቹ በዕጣ ስም የብዙዎችን ገንዘብ ሰብስበው እየተሰወሩ ስለሆነ ሁላችሁም ጥንቃቄ ልታደርጉ ይገባል። ነገር ግን የአማራ ክልል መንግስት አሁን ላይ በእንዲህ አይነት ስራ የተሰማሩ ግለሰቦችን በህግ ቁጥጥር ስር አውዬ ተጠያቂ አድርጋቸዋለሁ ሲልም ተደምጧል። በቀጣይ የዚህ መረጃ እሰራላችኋለሁ። ታዲያ በእንዲህ አይነት ነገር ግፍ የደረሰባችሁ ወይም ደግሞ የተበደላችሁ ሰዎች ካላችሁ የበዳዩን ስም ኮሜንት ሴክሽን ላይ እያስቀመጣችሁ ለሌሎች መማሪያ ልናደርጋቸው ይገባል። ምናልባትም ደግሞ በተጨማሪ ብሔራዊ ሎተሪ ይህ ጉዳይ እሱን የሚመለከተው ከሆነ ከህግ አካላት ጋር በጋራ በመሆን እንዲህ አይነት ስራ የሚሰሩ ሰዎችን በቁጥጥር ስር እንዲውሉና የህግ ተጠያቂነት እንዲኖር ማድረግም አለበት። እዚህ ጋር ግን አንድ ሳልነግራቸው የማላልፈው ነገር ምናልባት እዚህ ፎቶቸውን የሚሸፍነው ለማጭበርበር እንዲመቻቸው የሌላ ሰው ፎቶ አድርገው ከሆነ እሱን ለመከላከል ስላሰብኩ ነው። በተረፈ ግን የምታውቋቸው ካላችሁ ራሳችሁ ስማቸውን ሜንሽን ማድረግ ትችላላችሁ።